የአይኤምኤፍ 3.4 ቢሊዮን ዶላር ብድር ጦስ እያንዳንዳችን ኑሮና ኪስ ውስጥ እንዴት ገባ? መንግስትስ የህዝብን ኑሮ የሚያከብድ ፖሊሲ እንዲተገብር አይኤምኤፍ ለምን አስገደደው? የዓለም አቀፍ የገንዘብ ተቋም አይኤምኤፍ ለአንድ ታዳጊ ሀገር በቢሊዮን ዶላር ብድር ሲፈቅድ ገንዘቡን ከመልቀቁ በፊት ሀገሪቱ የግድ ልትተገብራቸው የሚገቡ 5 እጅግ ጥብቅ ቅድመ ሁኔታዎችን ተስማምታ እንድትፈርም ያስገድዳል። እነዚህ የአይኤምኤፍ መርዝ በመባል የሚታወቁና የብልጽግና መንግስት ሀገር በቀል የኢኮኖሚ ማሻሻያ በማለት ተስማምቶ የፈረማቸውን 5ቱን ቅድመ ሁኔታዎችና ያስከተሉትን ጦስ አብረን እንመልከት። የመጀመሪያው ቅድመ ሁኔታ የሀገሪቱ ብሔራዊ ባንክ የውጭ ምንዛሬ ተመንን በራሱ ወስኖ እንዳይቆጣጠርና በነጻ ገበያ ዋጋ እንዲተመን ወይንም ከፊክስድ ኤክስቼንጅ ሬት እንዳይጠቀም ይከለክላል። በዚህ ምክንያት የኢትዮጵያ ብሔራዊ ባንክ በቅርቡ ባጸደቀው አዲስ መመሪያ የውጭ ምንዛሬ በገበያ ዋጋ እንዲወሰን ያጸደቀ ሲሆን ይህም ህግ በተገበረ በአጭር ጊዜ ውስጥ የሀገሪቱ የገንዘብ አቅም ከ100% በላይ ያሽቆለቆለ ወይንም ዲቫሉዌት ያደረገ ሲሆን ይህም ከውጭ የሚገቡ ሸቀጦችና ጥሬ ዕቃዎች ዋጋ በአንድ ሰማይ እንዲነካ አድርጎታል። ኛው ቅድመ ሁኔታ መንግስት በዝቅተኛ ኢኮኖሚ ደረጃ ለሚገኙ ማህበረሰብ የሚመድባቸውን ወጪዎች ቀስ በቀስ እንዲቀንስና እንዲያቆም የሚያስገድድ ሲሆን በዚህም ምክንያት መንግስት ለነዳጅ ሲያደርግ የነበረውን ድጎማ በከፍተኛ መጠን በመቀነስ ላይ ይገኛል። ይህም የትራንስፖርት ዘርፉ ላይ ከፍተኛ የዋጋ ጭማሪና የነዳጅ እጥረት እንዲከሰትና ሸቀጦች ዋጋ በከፍተኛ መጠን እንዲጨምር አድርጎታል። ሶስተኛው አስገዳጅ ቅድመ ሁኔታ መንግስታት የወሰዱትን ብድር እንዲመልሱ የሀገር ውስጥ ገበያቸውን ማሳደግ አለባቸው በሚል ሰበብ መንግስት ከነባሮች ላይ አዳዲስ የታክስ ህጎችን በማውጣት የገቢ ግብር እንዲጨምር፣ የንብረት ታክስ እንዲጥል፣ የታክስ መዋቅር ማሻሻያ በማድረግ በጥብቅ እንዲሰበስብ የሚያስገድድ ሲሆን ነጋዴውና አምራቹ ዘርፍ ደግሞ ይህንን ጫና ወደ ሸቀጦች ዋጋ በማዞር በቀጥታ በህዝቡ ላይ የኑሮ ውድነት እንዲፈጥር አድርጓል። አራተኛው ቅድመ ሁኔታ መንግስት የኢኮኖሚ ነጻነትና የፕራይቬታይዜሽን በመደገፍ ለውጭ ሀገርና የሀገር ውስጥ የግል ባለሀብቶች ፍቃድ እንዲሰጥ የሚያስገድድ ሲሆን በዚህ ምክንያት የኢትዮጵያ ብሔራዊ ባንክ ለውጭ ሀገር የግል ባንኮች ወደ ኢትዮጵያ እንዲገቡ የፈቀደበት መመሪያ በቅርቡ አውጥቷል። አምስተኛው ቅድመ ሁኔታ መንግስት በገበያ ውስጥ ገብቶ የሸቀጦችን ዋጋ እንዳይወስን ይከለክላል። ይህም እንደ ስኳር፣ ዘይት፣ ስንዴ የመሳሰሉ ፍጆታዎች ዋጋ በገበያው ፍላጎትና አቅርቦት ብቻ እንዲወሰን በማስገደድ ነጋዴዎችና ከፋፋዮች የፈለጉትን የዋጋ ጭማሪ እንዲያደርጉ ነጻነት ይሰጣቸዋል። ታዲያ አይኤምኤፍ ለምንድን ነው የህዝብ ኑሮ የሚያከብዱ ፖሊሲዎችን የታዳጊ ሀገራት መንግስታት እንዲተገብሩ የሚያስገድደው? እንጠይቅ። 190 አባል ሀገራትን የያዘው ይህ ተቋም የገንዘብ መዋጮን መሰረት በማድረግ ብቻዋን 16.5% ድምጽ ያላት አሜሪካ ተቋሙ ማንኛውም አይነት ውሳኔ ሲያሳልፍ ቢያንስ በ85% አብላጫ ድምጽ እንዲወስን በማስደረግ ለአሜሪካ ድምጽና ድጋፍ ምንም አይነት የብድር ውሳኔ እንዳይጸድቅ ቁማር የቀመረችው ሌላ ሀያሉ ሀገር ይህንን ተቋም በመጠቀም የታዳጊ ሀገራትን መሪዎች የፖለቲካና የኢኮኖሚ አቅጣጫ አሜሪካና ምዕራባውያን ወደሚፈልጉት የዓለም ስርዓት መሳብና ይህን አካሄድ አልቀበል ያለች ሀገር ብድር በመከልከል የኢኮኖሚ ዲፕሬሽን ውስጥ እንድትወድቅ ትደረጋለች። ታዲያ በብልጽግና ፓርቲ መዳፍ ላይ የምትገኘው ጽዮን ሙሽራዋ ከዚህ ተቋም በቅርቡ ቀስ በቀስ የሚለቀቅ የ3.4 ቢሊዮን ዶላር የቼክ ዋስትና ከተቀበለች በኋላ ምን ተፈጠረ? ቁጥሮችና ነባራዊ የገበያ መረጃዎች የሚነግረን መራራ እውነት የብር ምንዛሬ ተመን በገበያ ዋጋ እንዲወሰን መደረጉ በአጭር ጊዜ የዶላርን ዋጋ ሰማይ ሰቅሎ የነዳጅን ድጎማ አስነስቶ የግብርና ታክስ መጠኑን አግዝፎ የሸቀጦችን ዋጋ ጣሪያ ሰቅሎ በእያንዳንዱ ቤትና ኑሮ ፈተና አድርጎ በተለይም ደግሞ የግልና የመንግስት ተቀጣሪ ሰራተኛውን ህይወት የማይናገሩት ብሶት በማድረግ ላይ ይገኛል። የሆነ ሆኖ ደግሞ ነገን የተሻለ ቀን ይመጣ የሚል ተስፋ በጽዮን ሙሽራዋ ቤት እንዳይኖር በብድር ያገኘችውን ገንዘብ ምርት ወደሚያስገኝና የዶላር ወደሚያመነጭ የማኑፋክቸሪንግ ዘርፍ ሳይሆን የከተማ ማስዋብ፣ ኮሪደር ልማት፣ ፓርኮችና ሪዞርቶች ግንባታ ላይ መሆኑ ነገሩን መላ የጠፋበት ነገር አድርጎታል። አስተያየታችሁን ይጻፉልን። ፔጃችን ከተመቻችሁ ደግሞ ፎሎ ማድረግ አይርሱ። ድማዛ ቲዩብ